እድሜው 41 ነው። 95 ኪሎ ግራም ይመዝናል። ቁመቱም 1 ሜትር ከ95 ሴንቲሜትር ይረዝማል። ይህ ነውጠኛ ግዙፉ አጥቂ ዝላታን ኢብራሂሞቪች ይሰኛል። ስዊድን ባላኮን ላይ የጀመረው የእግር ኳስ ህይወቱ በአጠቃላይ 15 ጊዜ ዝውውሮቹን አድርጓል። ማልሞ ኤፍሲ ላይ ከ1995 እስከ 2001 ከተጫወተ በኋላ በዚሁ ደምቆ በታየበት ወደ ሆላንድ በማቅናት አያክስ አምስተርዳምን ተቀላቀለ። በአያክስ ቆይታው በ19 ዓመቱ ዩኤፋ ቻምፒየንስ ሊግ በጥሎ ማለፍ በስኮትላንዱ ሴልቲክ ተሸንፎ እስከወጣበት ድረስ ድንቅ ብቃቱን ማሳየት ችሏል። በኤር ዲቪዥንም ቢሆን በ19 ዓመቱ ከፌኖርድ ጋር ሲጫወት ቡድኑ 2-1 ሲያሸንፍ የመጀመሪያውን ጎል በ64ኛው ደቂቃ ላይ ከማስቆጠሩም በላይ ቀሪዋን ሌላኛውን ጎል ለራፋኤል ቫንደርቫት አመቻችቶ ማቀበል ችሏል። እነ አቡበከር ያክቡ፣ ራፋኤል ቫንደርቫት፣ ዋውቤርቶ ኒኮላስ ማክስዌል ሉበት ከተቀያሪ ወንበር በመነሳት ድንቅ አቋሙን ማሳየትም ችሏል። በዚህም በ2001 እና በ2003 የደች ሻምፒዮን፣ በ2002 እና በ2003 የደች ሱፐር ካፕ፣ በ2001 የደች ካፕ ዋንጫን ከፍ አድርጎ ማንሳት ችሏል። ከዚህ በኋላ ነበር ኢብራ በ2004 የክረምቱ የዝውውር መስኮት መከፈቱን ተከትሎ ወደ ጣሊያን በማቅናት ዩቬንትስን የተቀላቀለው በ16 ሚሊዮን ፓውንድ። ፈረንሳዩ ዴቪድ ትሬዝጌትና ጣሊያናዊው ዲል ፔሮ በሚመሩት የአሮጊቷ የአጥቂ መስመር በመጀመሪያ ጨዋታው ዴቪድ ትሬዝጌትን በመቀየር ወደ ሜዳ በመግባት የመጀመሪያውን ጎል ማስቆጠር ቻለ። የዴቪድ ትሬዝጌት አለመኖሩን ተከትሎ በቋሚ አሰላለፍ ውስጥ የገባው ይህ ግዙፉ አጥቂ በአንድ ጨዋታ በ34ኛው፣ በ43ኛው፣ በ82ኛው ደቂቃ 3 ጎሎችን አከታትሎ በማስገባት ሃትሪክ መስራት ችሏል። ስለ ሌሎች ተጫዋቾች ደንታ ቢስ የሆነው ይህ ስዊድናዊው በዚሁ ወደ ሌላኛው የጣሊያን ኃያል ክለብ ኢንተር ሚላን መዘዋወር ቻለ። የመጀመሪያው የኢንተር ሚላን ጨዋታ ሲያደርግ ገና የ24 ዓመት ወጣት ነበር። ኢንተር ሚላን በሜዳው ከሮማ ጋር ባደረገው ግጥሚያ ከነ ሉዊስ ፊጎ፣ አድሪያኖ፣ ፓትሪክ ቬራ ጋር ልፎ ተጫውቶ እንደነበር የሚታወስ ነው። ታዲያ በዚሁ ዓመት ከፊዮረንቲና ጋር ባደረጉት ጨዋታ የመጀመሪያ ጎሉን ማስቆጠር ችሏል። ግዙፉ ኢብራ ካዳብራ በ2009 የስፔኑን ባርሴሎና በ69 ሚሊዮን ፓውንድ ተቀላቀለ። ልብ በሉ እነዚህ ሁሉ ክለቦች ጋር ሲዘዋወር ገና 27 ዓመቱ ነው። ወደ ባርሳ በተዘዋወረ በዛው ዓመት በስፔን ሱፐር ካፕ ዋንጫ ክለቡ ባርሴሎና አትሌቲክ ቢልባኦን 3-0 አሸንፎ ዋንጫ ሲያነሳ በዚህ ጨዋታ ምንም እንኳን ጎል ባያስቆጠር ሊዮ ሜሲ ላስቆጠራት ኳስ አመቻችቶ ማቀበል ቻለ። በዚሁ ዓመት ሌላ የፍጻሜ ጨዋታ የቀመጠው ተጫዋች ዳግም ሌላ ክለብ ዳግም ወደ ነበረበት ጣሊያን በመመለስ ለኤሲ ሚላን በ2010 መዘዋወር ቻለ። በሚላንም ከነ ሮናልዲኒሆ፣ አንድሬ ፔርሎ ጋር ለመጫወት በቅቷል። ለኤሲ ሚላንም የመጀመሪያ ጎሉን በዚሁ ዓመት በዩኤፋ ቻምፒየንስ ሊግ ከኦክዜር ጋር ባደረጉት ጨዋታ በ3 ደቂቃ ውስጥ 2 ጎሎችን አከታትሎ ማስቆጠር ችሏል። የኳታሮችና የሳዑዲ ባለሀብቶች ወደ እግር ኳስ ኢንቨስትመንት ማድረጋቸው መጀመራቸውን ተከትሎ የፈረንሳዩ ፓሪስ ሴን ጀርመን በ2012 ይህንን ቁመተ መለሎ ግዙፉ አጥቂ በ21 ሚሊዮን ፓውንድ ፓሪስ ፍራንስ አደረሱት። በዚሁ ዓመት ፔዢ በሜዳው ከሎረንቲ ጋር በሚያደርገው ጨዋታ 2-0 እየተመራ ነበር። እናም የዝላታንን ምትሃት ይጠብቅ ነበር። በ64ኛውና 90ኛው ደቂቃ ላይ አከታትሎ 2 ጎሎችን በማስቆጠር ቡድኑን ከሽንፈት መታደግ። በዚሁ የጀመረው የፔዢ የጎል ብዛት 150 በማድረስ አይረሴ ታሪክን መስራት ችሏል። በፔዢ ቆይታው ከትልቁ ጀምሮ እስከ ትንሹ የሊግ ካፕ ድረስ ዋንጫዎችን ማንሳት ችሏል። በ2016 መዳረሻው እንግሊዝ በማድረግ ማንቸስተር ዩናይትድ አደረገ። በጊዜው የቀድሞ ኃያልነቱን ማግኘት ያልቻለው የላንክሻየሩ ማንቸስተር ዩናይትድ ምንም እንኳን ቡድኑ ጥሩ ባይሆንም ዝላታን ግን የተለመደውን ድንቅ አቋሙን ማሳየት ቻለ። በዚሁ ዓመት በኮሚኒቲ ሺልድ ከሌስተር ሲቲ ጋር በነበራቸው ጨዋታ የሱን የ83ኛ ደቂቃ ጎል ያስፈልጋቸው ነበር። ኢብራ የዩናይትድ ቆይታው ከጨረሰ በኋላ ቀጥታ ወደ አሜሪካ ለኤልኤ ጋላክሲ በነፃ ዝውውር ለመዘዋወር በቃ። በመጀመሪያ ጨዋታ 2 ጎሎች የሚቀናው ዝላታን በኤልኤም ቢሆን በመጀመሪያው ጨዋታ ከሎስ አንጀለስ ጋር በነበራቸው ጨዋታ ክለቡ ከ3-0 መመራት ተነስቶ 4-3 እንዲያሸንፍ የሱን እገዛ ያስፈልግ ነበርና 2 ጎሎች በማስቆጠር ክለቡን እንዲያሸንፍ ረድቶታል።
በኤልኤ ጋላክሲም ዳግም መወለድ የቻለው የ37 ዓመቱ ግዙፉ ኢብራ ዳግም ወደ ነገሰበትና ብቃቱን ባሳየበት ወደ ሴሪኤው በመመለስ ለኤሲ ሚላን በነፃ ዝውውር መፈረም ቻለ። በሚላንም በወጣቶቹ በነ ራፋኤል ሊያኦ፣ ብራሂም ዲያዝ፣ ቲዮ ሄርናንዴዝ ጋር በመሆን ዋንጫን እንደ ሰማይ ርቆት የነበረው የኤሲ ሚላንን ደጋፊ ድንገት ባስፈነጠዘበት ጨዋታ ላይ የሴሪአውን ዋንጫ ዳግም ወደ ሳንሲሮ መልሶላቸዋል። ገና በ22 ዓመቱ በማልታ ላይ ሀገሩ ስዊድንን ወክሎ ጎል ማስቆጠር የጀመረው በ29 ዓመቱ ከፊንላንድ ጋር የመጀመሪያ ሃትሪክን መስራት ችሏል። 50 ጎሎችን በማስቆጠር የምንጊዜም ከፍተኛ ጎል አስቆጣሪ ተብሏል። በዚህም በ41 ዓመቱ በአሰልጣኝ ጆን አንደርሰን እምነት ተጥሎበት ዳግም ወደ ብሔራዊ ቡድን መመለስ ችሏል።